ሰላም እንዴት ናችሁ? እንግዲህ በቅድሚያ አፑን ከፕላይ ስቶር ማውረድ አለብን ማለት ነው። ስለዚህ አፑን ለማውረድ ቀጥታ ወደ ፕላይ ስቶር እንሄዳለን። ያው እንደምታዩት እዚህ ጋር እኔ ስላወረድኩት ነው። እዚህ ጋር ያው ስሙን ላይ ብላችሁ ትጽፉታላችሁ ሰርች ባሩ ላይ እንደምታዩት እዚህ ጋር እኔ ጋር ኦፕን ብሎ ነው የመጣው። እናንተ ጋር ግን አዲስ ስለሆነ ኢንስታል ብሎ ይመጣል ማለት ነው። ስለዚህ እኔ ቀጥታ ኦፕን ብዬ ወደ ውስጥ ገባለሁ። እዚህ ጋር አማራጭ አሉ። በምን ነው መክፈት? በጉግል፣ በፌስቡክ፣ በኢንስታግራም፣ በስልክ ቁጥር፣ በቀፎ የሚለውን እያንዳንዱን እዚህ ጋር ያመጣናል ማለት ነው። ሶ በምን ነው መክፈት ያለብን? በጉግል። ያው በፈለግነው መክፈት እንችላለን፣ ግን ያው አመቺውም ምኑም ጉግል ስለሆነ አብዛኛውን በጉግል ስለምንከፍት በጉግል እንለዋለን ማለት ነው። እዚህ ጋር የጉግል አካውንታችንን ዝርዝር ያመጣልናል። እናንተ ጋር ለምሳሌ አንድ ሊሆን ይችላል፣ እኔ ጋር ሁለት ስላለ ነው። ሶ እኔ በአንድ ላቱ ገባለሁ ማለት ነው። ባላችሁ የጉግል አካውንት መግባት ትችላላችሁ፣ ባላችሁ በምትጠቀሙበት ማለት ነው። ሶ ያው በምታዩት እንደዚህ በዚህ መልኩ አምጥቶልናል። ከመጀመሪያ ጀምረን ስናየው ሴት ከሆነ እዚህ ጋር አፕሎድ ማድረግ አለብን ፕሮፋይል፣ ወንድ ከሆነ ችግር የለውም በኋላ አፕሎድ ማድረግ ስለምንችል ማለት ነው። ስለዚህ ስሙ እዚህ ጋር አለ፣ ስሙ እዚህ ጋር ያው አለ፣ መቀየር እንችላለን። ዴት ኦፍ በርዝ እናስተካክላለን፣ የትውልድ ቀን ማለት ነው፣ ስንት ዓመታችን እንደሆነ። እዚህ ጋር ሀገር እንሞላለን፣ ኢትዮጵያ። ያው ሌላ ሀገር መሙላት እንችላለን፣ ኢትዮጵያ መሙላት እንችላለን። እዚህ ጋር ምንም ኢፌክት የለውም። እዚህ ጋር ጾታ መርሳት የሌለብን እዚህ ጋር ጾታ ነው። ወንድ ከሆን ሜል እንለዋለን፣ ሴት ከሆነ ደግሞ ፊሜል በሚለው ያው እናስቀምጠዋለን። ከዛ እዚህ ጋር ግን ኢንቫይተር አይዲ የምትለው ጋር ቁጥር ማስገባት አለብን። እዚህ ጋር ስም ሞልተን እንደምታዩት ስም ሞልተናል እንደምታዩት ከላይ ሶሪ ያው እንዳልኳችሁ ሴት ከሆን እዚህ ጋር ፕሮፋይል ማስገባት አለብን። ስማችን አለ፣ ዴት ኦፍ በርዝ አለ፣ ካንትሪ ኢትዮጵያ አለ። እንግዲህ ጾታ ጀንደር የሚለው ወንድ ከሆነ ወንድ፣ ሴት ከሆነ ሴት በሚለው ይሄንን ሳትሳሳቱ እናስገባና ይሄን እንደጨረስ እዚህ ጋር ከታች እንደምታዩት ኢንቫይተር አይዲ የምትላለች ያ እቺ ኢንቫይተር አይዲ የምትላለች ማለት ነው። ኢንቫይተር አይዲ ሶ እዚህ ጋር ቁጥር እናስገባለን 67 ጽፍላችኋለሁ 15 96 20 ብለን እዚህ ጋር ኢንቫይተር አይዲ ያ እዚህ ጋር በትክክል አስገብተናል ማለት ነው። 67 15 96 20 ብለን አስገብተናል። ሶ እዚህ ጋር ሜል እንለዋለን። እኔ ያው ወንድ ስለሆንኩ ማለት ነው። ከዚህ በኋላ ያው ሁሉንም ሞልተናል። ሰሚት ማለት ብቻ ሰሚት ማለት ቁጥሩን አደራ ኢንቫይተር አይዲ የሚለዋ እንዳትረሳ። ሶ በዚህ መልኩ ያስገባናል ማለት ነው። በዚህ መልኩ ካስገባን በኋላ ምንም መስራት የለብንም። ያው ኔትወርክ ጋዝ ስላደረገው ነው። እዚህ ጋር በዚህ መልኩ ካስገባን በኋላ እዚህ ጋር ምንም መነካካት የለብንም። እዚህ ጋር እንደምታዩት እዚህ ጋር ከታች 5 ምልክቶች አሉ። ያ 1 2 3 4 5 እዚህ ጋር 5 ያው እቺ ሶ እኛ ምንም መንካት የለብንም። እዚህ ጋር ቀጥታ ምን ነካ የትኛዋን ነው? ይቺን አምስተኛዋን የመጨረሻዋን ያው እቺ ያደልሷትም ማለት ነው። አምስተኛዋን ተጭነን እንገባለን ማለት ነው። አምስተኛዋን ያው እሷን ነክቼ እገባለሁ ወደ ፕሮፋይላችን ማለት ነው። ምክንያቱም ፕሮፋይላችን ጋር ሄደን አክቲቭ ማድረግ ያለብን ነገር ስላሉ እነሱም በቅድሚያ አክቲቭ ማድረግ አለብን ማለት ነው። ወደ ስራ እስከመጣን ድረስ ልንሰራ እስካሰብን ድረስ አክቲቭ ከፕላትፎርሙ ጋር መተዋወቅ አለብን። ስለዚህ ያው እንደምታዩት እዚህ እንለዋለን ያው ፕሮፋይላችን ሶ እንደምታዩት እዚህ ጋር ስማችን ከላይ መጥቷል። ኦልሬዲ ከፈተልን ማለት ነው። እዚህ ጋር እንግዲህ ያው ሌሎችን ቀስ ብላችሁ ታውቋቸዋላችሁ። ነገር ግን አሁን በቅድሚያ መክፈት ያለብን ነገር ምንድነው? ቅድሚያ ማድረግ ያለብን በቅድሚያ እዚህ ጋር እንደምታዩት ያው ከላይ ስማችን አለ፣ ፖይንት የሚል ነገር አለ፣ ሪዋርድ አለ። ያው ስትሪም ሴንተር እንግዲህ የተለያዩ ነገሮች አሉ። እዚህ ጋር ስትሪም ሴንተር፣ ቪዲዮ ሄልፕ፣ ያው ማይ ኤጀንሲ ኖቲፊኬሽን፣ ከዛ ምን ይላል እዚህ ጋር ባክ የሚል ነገር አለ። ከዛኛ ቀጥታ የምንገባው የት ነው? ማይ ኤጀንሲ የምትለው ዋጋ ማይ ኤጀንሲ ያው እዚህ ጋር ማይ ኤጀንሲ የምትለው ዋጋ ቀጥታ እንገባለን ማለት ነው። ቀጥታ ማይ ኤጀንሲ የምትለው ዋጋ እንገባለን። ኔትወርኩ ያዝ ስለሚያደርግ ነው ኔትወርክ። ሶ ማይ ኤጀንሲ ጋር ስንገባ እዚህ ጋር በምታዩት ያው በሚያምር ነገር ሜትድ 2 ብሎ አመጣልናል። ቾይስ ብሎ ያው ሜትድ 2 ብሎ ጆይን ኤጀንት ብሎ አመጣልን ማለት ነው። ሶ እዚህ ጋር ሜትድ 2 የሚለውን ሳንጫን ቀጥታ ሜትድ 1 ላይ የሚለው ፕሊስ ኢንተር ኤጀንት አይዲ የሚለው ጋር ያው እንደምታዩት እዚህ ጋር
ፕሊስ ኢንተር ኤጀንት አይዲ የምትለው ጋር ቁጥር እናስገባለን ማለት ነው። 67 15 96 96 20 ያው ደሴ ብሎ ስም አምጥቶልናል። በዚህ መልኩ አምጥቶልናል ማለት ነው። ሶ ይሄንን ካደረግን በኋላ ፕሊስ ኢንተር ኤጀንት አይዲ እንለዋለን። ፕሊስ ኢንተር ኮንፊርም እንለዋለን ማለት ነው። ያው ኮንግራጁሌሽን ብሎ የሚያምር መልኩ ያው ራይት ብሎ አምጥቶልናል ማለት ነው። ስለዚህ ተቀብሎናል ማለት ነው። ስለዚህ ይሄን ካደረግን በኋላ ቀጣይ ባክ ብለን ወዴት እንሄዳለን? ያው ፌስ አሻራ መስጠት አለብንና ፌስ አሻራ የፊት አሻራ መስጠት አለብን። ለምንድነው ፊት አሻራ የምንሰጠው? ከፕላትፎርሙ ጋር መተዋወቅ ስላለብን ከፕላትፎርሙ ጋር መተዋወቅ አለብን። ከፕላትፎርሙ ጋር ለሴኩሪቲም ለምንም ለደህንነትም ከፕላትፎርሙ ጋር የምንተዋወቀው ያው የፌስ አሻራ ስንሰጥ ነው። ሶ ማይ ኤጀንሲ ከምትለዋ ዝቅ ብላ AUTH የምትላለ ያው እቺውና ራሷ ማለት ነው። AUTH የምትለዋ ራሷችሁና እሷን ተጭነን እንገባለን። እሷን ተጭነን ከገባን በኋላ ፌስ አውተንቲኬሽን የምትለዋን እንነካታለን። ፌስ አውተንቲኬሽን ከዛ ስታርት ሰርተፊኬት የምትለዋን እንጫናታለን ማለት ነው። ከታች ስታርት ሰርተፊኬት ያችን ማለት ነው። ስታርት ሰርተፊኬት ያው በምታዩት መልኩ እንደዚህ አምጥቶልናል ማለት ነው። ስለዚህ አሁን መስጠት ማልችለው ለምንድን ነው ላይክ በሌላ አካውንት ስለከፈትኩ በዚህ ፕላትፎርም ሁለት አሻራ መስጠት አይቻልም። ስለዚህ በምታዩት መልኩ እዚህ ጋር በዚች ቅርጽ ፊታችሁን ታስገባላችሁ ማለት ነው። እዚህ ካስገባችሁ በኋላ ራይት ይላችኋል፣ ወይም ደግሞ አንደር ሪቪው 30 ሚኒት ይላል። ሶ አንደር ሪቪው